ሰዓት ላይ ህመሙን በጣም ከባድ ሊያደርጉ ከሚችሉ ነገሮች ውስጥ አንዱ አዲኖማዮሲስ ይባላል። ይሄ ማለት እንዴት ነው? የማህፀን የውስጥ ግድግዳ ሰርስሮ ጡንቻ ውስጥ ሲገባ የማህፀን ጡንቻ ውስጥ ሲገባ አዲኖማዮሲስ ይባላል። ይሄን አልፎ ከሄደ ኢንዶሜትሪዮሲስ እንለዋለን ማለት ነው። በምን ምክንያት ይፈጠራል የሚለውን ኤግዛክትሊ አናቅም፣ ግን ለዚህ ሊያዳርጓችሁ የሚችሉ ብዙ ነገሮች አሉ። ለምሳሌ በእርግዝና ሰዓት ፕላሴንታ ውስጥ ሰርስራ ስገባ ኦር ደግሞ በሲኤስ የወለደች ሴት። በተጨማሪ ደግሞ ዳይሌሽን ኤንድ ካሬቴጅ የምንለው የማህፀን መጥረግ አይነት ህክምና ላይ እንደዚህ አይነት ነገር ሊፈጠር ይችላል። ከዚህ ውጪ አንድ ሴት ወፈር ካለችና ፒል ኮንትራሴፕቲቭ የምትጠቀም ከሆነ ለዚህ የመዳረግ ቻንሷ ከፍተኛ ይሆናል ማለት ነው። ምን አይነት ምልክቶች ታስተውላለች? ልክ የወር አበባ ሲመጣ ግድግዳ እንዲፈርስ ማህፀናችን ትንሽ ጫን ጭፍልቅ ኮንትራክት ታደርጋለች። በዛ ሰዓት ውስጧ ስጋ ካለ ህመሙ በጣም ከባድ ይሆናል። ከዛ ውጪ ደግሞ የወር አበባ ብዛቱም ከፍ ይላል። በግንኙነት ሰዓት ያማታል። እንዲህ ከእምብርት በታች አካባቢ ጫን የማድረግ ቤሪንግ አይነት ህመም ይኖረዋል ማለት ነው። ስለዚህ ምን አይነት ኮምፕሊኬሽን ሊያስከትልብን ይችላል? አንደኛ መሃንነት ሊያመጣ ይችላል፣ ግን ሬር ነው። 10% ሴቶች ላይ ብቻ ነው የሚያመጣው። በተጨማሪ ደግሞ እርግዝና ቢፈጠር ራሱ ያለ ጊዜ እንሽርት ውሃ መፍሰስ ኦር ደግሞ ያለ ጊዜ ምጥ መምጣት ሊያመጣብን ይችላል። ስለዚህ እንደዚህ ምልክት ካስተዋላችሁ አስፈላጊውን ምርመራና ህክምና እንድታገኙ ለማለት ነው።